በግዕዝ ማምለክ፣ በግዕዝ መስፈን፣ በግዕዝ እስክስታ ማድረግ፣ በግዕዝ የፍቅር ደብዳቤ መጻፍ፣ በግዕዝ መርዶ ተከለከለ። ገበሬ ደግሞ ሌላ ስራ የለው። ጎመኑ በምን ይግዛ? በግዕዝ ካልተናገረ የእግዚአብሔርን ቃል ታበክታለህ ምናምን ተባለ፣ ተከለከለ። ሲከለከል ሬቮሉሽን ነው አማርኛን የፈጠረው። ኤክስፕሬስ እንደገና ወደ ኩሽ ስሩ ገብቶ ግስ እየገሰሰ አመጣና አዲስ ኤስፐራንቶ ፈጠረ። ፖፑላር ሆነ። ለምን በሱ የሚያወግዝ ቄስ የለ፣ በግዕዝ የሚያወግዝ በኋላ እንትን ከዱ እና አማርኛው ምኛ ነው አለ። አይ በዚህ አትከለክለን። አትባይ ሰክሰስፉል ከሰማይ አልወረደም። ፊደሉ የግዕዝ ፊደል ነው። ከሳባውያን ነው የመጣው። ሳባውያን ደግሞ ኢትዮጵያ ናቸው። ኢትዮጵያ መንግስት ስር የሚተዳደር መሬትና ሀገር ነበር። ሳውዲ አረቢያ ትላንትና የወሰደው እንደዚህ ከሰላን የወሰዱት ትላንት፣ ሳውዲ አረቢያን የወሰዱት ትላንት፣ ጅቡቲን የወሰዱት ትላንት፣ ሶማሊያን የወሰዱት ትላንት፣ ኤርትራን የወሰዱት ዛሬ፣ ነገ ደግሞ ኢትዮጵያን ይወስዳሉ። it's a process። እና ኢትዮጵያን ማዳን ማለት መሰረቱን ማወቅ፣ እውነቱን ማወቅ። እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል ነው የሚለው መጽሐፍ። we know the truth, we know we are kush, we know we have adopted many other systems, we have become Marxists, some of us are crazy capitalists. እንትን አዶፕት ያደረግነው ሲስተም የለም፣ ግን ዋን ማን ዋን ቮት ዲሞክራሲ ያድናል። እኛ ማንነታችንን ማወቅ ያስፈልገናል። ስለዚህ ኦሮሞ የትግሬ ወንድም፣ ትግሬ የአማራ ወንድም፣ አማራ የጉራጌ ወንድም፣ ጉራጌ የሶማሌ ወንድም፣ የኩሽ ልጅ የካም ልጅ አንድ መሆኑን መጀመሪያ ማረጋገጥና ያንን እርግጠኛነት ደግሞ በማይፋቀው መሽመንወድ በማትችለው አንድ ዋን ማን ዋን ቦት እንትን ዲሞክራሲ መንገድ መሄድ ችግር የለም። ችግር የሚፈጥሩት ጎሰኞች፣ ጠባቦች ለስልጣናቸው ሲሉ የኢትዮጵያ ሕዝብ አፈር ድቤ ቢበላ ግድ የላቸው። እንደውም አፈር ድቤ በላ እንደሆነ ስልጣን ላይ የሚቆየው ይላል። ጠላቱ ነው። ይሄት ስልጣኑ ነው የሚወድ መሬቱን መውሰድ ይፈልጋል። አይወስድም። ደግሞ መሬቱን የሚወስደው ከጀርባ ያለው ኃይል ነው። እሱን በርታ የሚለው መሳሪያ የሚሰጠው የውጭው ኃይል ነው። መጨረሻ ላይ የሚወስድ ብቻውን ሲንቃቃ ይወስዳታል እሱ። He thinks he will keep it for himself. Never. የትኛው ጥቁር አውስትራሊያ ላይ ነው ያስቀረ መሬት? እርስ በርሱ ሲላተ መሳሪያ ሲሰጠው ሲያጋጨው ሲያጨርሰው ጨርሶ ራሱ ወሰደው። የትኛው ሬድ ኢንዲያን ነው አሜሪካን ያስቀረ? የትኛው? አንዴ ከካናዳ ጋር፣ አንዴ ከብሪቲሽ ኃይል ጋር፣ አንዴ ከማን ጋር ያጋቡት እርስ በርሱ ሲያዋጉ ሲያጨርሱ አይደል? መጨረሻ ሙጥጥ አድርጉት። ለአፍሪካ ልዩ ዳረጎት አለ። መሬት እንዲህ አንገብጋቢ በሆነበት፣ እንዲህ ውድ በሆነበት፣ የሰው ዘር ምድርን ባጥለቀለቀበት